ትምክህት መጽሐፍ ቅዱስ ከሚነግረን መካከል አንዱ ስለ ትምክህት ኃጢአት ነው። ትምክህት አንድ ሰው ለራሱ የሚሰጠው የተሳሳተ አመለካከት ሲሆን ያም ደግሞ በድርጊት ውስጥ በብዙ ሊገለጥ ይችላል። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 እስከ 15 ሰይጣን በትዕቢቱ ምክንያት ከሰማይ እንደወደቀ ከዚህ ክፍል እንመለከታለን። በተመሳሳይ በዘፍጥረት ምዕራፍ 3 ላይ አዳምና ሔዋን እግዚአብሔር ያዘዛቸውን ትእዛዝ ከመጠበቅ ይልቅ እንደ እግዚአብሔር መሆንን ፈለጉ። ይህ ትእዛዝን ያለማክበር የትዕቢት ኃጢአት ነው። በብዙ ትምክህት ውስጥ በሆነን ቁጥር ወደ ትዕቢት መቀየሩ ግልጽ ነው። በራሳችን መመካት ስንጀምር እኛ ከማለት ይልቅ እኔ፣ እነርሱ ከማለት ይልቅ ራሴ የሚለው ቃላት በሕይወታችን ይበዛሉ። ንጉሥ ናቡከደነጾር ራሱን እንደ አምላክ በቆጠረ ጊዜ በትዕቢቱ ምክንያት እግዚአብሔር እንደ እንስሳ ሳር እንዲበላ ነው ያደረገው። እንዲሁም ደግሞ ንጉሥ ሄሮድስ በንግግሩ ሰዎች በተገረሙና ይህማ የእግዚአብሔር ድምፅ ነው ባሉ ጊዜ ክብርን ለእግዚአብሔር ከመስጠት ይልቅ በራሱ ተኩራራ፣ ክብርንም ለራሱ ወሰደ። ነገር ግን እግዚአብሔር በትንሽ ትንኝ ተበልቶ እንዲሞት አደረገው። ያዕቆብ ምዕራፍ 4 ቁጥር 6 እግዚአብሔር ትዕቢተኛን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለሆነም ትዕቢተኛ ሰው ከእግዚአብሔር አንዳች ነገር የለውም። መታበይ ከዲያብሎስ የመጣ ባህሪ ነው። ትምክህት የኃጢአት ስር ነው። አብዛኛውን ኃጢአት ማለት እንችላለን ከትምክህት የሚወለዱ ናቸው። ትምክህት ማሸነፊያው ብቸኛው መንገድ ትህትና ነው።